ውድ ፕሮግራማችን ታዳሚዎች ዛሬም ቆንጆ ቆንጆ ጥያቄ ወደ እናንተ ይዘን ቀርበናል። ሳብስክራይብ በማድረግ ጀምሩ። አቀራረባችን ከተመቻችሁ ላይክ፣ ሼር በማድረግ ከኛ ጋር ሁኑ። ብዙ ጥሩ ጥሩ ጥያቄዎች አሉን። ስለዚህ እናንተ ፓውዝ እያደረጋችሁ ተከታተሉን ከወዲሁ እንጋብዛለን። የሂሳብ ጥያቄዎች ናቸው። እነዚህንም ተከታተሉ። ውድ ታዳሚዎቻችን ሰብስክራይብ በማድረግ ከኛ ጋር እንዲሆኑ ከወዲሁ ጥሪያችንን እናቀርባለን። ጥሩ ጥሩ ጥያቄዎች ወደ እናንተ በፍጥነት እንዲደርስ ሰብስክራይብ ያድርጉ። እጅግ በጣም እናመሰግናለን። ቻናላችን ቤተሰቦች ዛሬም ቆንጆ ቆንጆ ጥያቄዎችን ይዘንላችሁ ቀርበናል። ቪዲዮውን ሰብስክራይብ በማድረግ ጀምሩ። ዛሬ ይዘንላችሁ የቀረብነው ጥያቄዎች እጅግ በጣም ቆንጆ ቆንጆ ናቸው። ሐዋሳ ዩኒቨርሲቲ በ2026/27 አካዳሚክ ይር ሊያካትት የሚችል ጥያቄዎችን መሰረት ባደረገ የኤአይ ፕሪዲክሽን ነው ይዘንላችሁ የቀረብነው። ስክሮል እናደርጋለን። እናንተ ፓውዝ ማድረግ ጥያቄዎቹን በደንብ እንዲሰሩ ከወዲሁ እንጋብዛለን። ጓደኞቻችን የዛሬ ጥያቄ 3 ሴክሽን ያለው 50 ጥያቄዎችን ነው ይዘንላችሁ የቀረብነው። የኤአይ ፕሪዲክሽን ነው። 2027 አካዳሚክ ይር በፈረንጆች አቆጣጠር ወይ ደግሞ 2019 አካዳሚክ ይር የነጋት ኤግዛም ምን አይነት ጥያቄዎችን ሐዋሳ ዩኒቨርሲቲ ያካትታል የሚለውን ኤአይ ፕሪዲክሽን ነው። ተከታተሉ። ጓደኞቻችን እኛ ስክሮል እናደርጋለን። እናንተ ፓውዝ እያደረጋችሁ ደጋግማችሁ ጥያቄውን ከሰራችሁ እያንዳንዱን ሴክሽን በቀላሉ ፓስ ማድረግ ስለምትችሉ ይህንን እንድታደርጉ ይሁን። ቨርባል ሪዝኒንግ አለ። ጥያቄዎች ውስጥ ኳንቲቲቭ ሪዝኒንግ አካተናል። ሶስተኛ ሴክሽን ደግሞ አናላይቲካል ኤንድ ሎጂካል ሪዝኒንግ የሚል ጥያቄዎች ናቸው ያሉት። አጠር ያለች ቪዲዮ 50 ጥያቄ የያዘ ፈጠን ብለን እኛ ስክሮል እናደርጋለን። እናንተ ፓውዝ እያደረጋችሁ ደጋግማችሁ ጥያቄውን ከሰራችሁ ዋናውን ፈተና በቀላሉ ማለፍ ትችላላችሁ። ይሄ ጥያቄ እነዚህ ጥያቄዎች የኤአይ ፕሬዲክሽኖች ናቸው። ኤአይ ያንዳንዱ ጥያቄ ምን አይነት ጥያቄ ሊወጣ ይችላል የሚለውን ነገር ገምቶ ፕሬዲክት አድርገናል። ከዛ ጥያቄውን አይተን ለእናንተ ይሆናል ይመጥናል የሚለውን ደግሞ ስክሪን አውት አድርገን በዚህ መልክ በቪዲዮ ለእናንተ አቅርበናል። ስለዚህ ቀጣይ 2019 ዓመተ ምህረት 2019 ንጋት ኤግዛም ተፈታኝ ለሆናቸው እጅግ በጣም ጠቃሚ ጥያቄ ስለሚሆን ደጋግማችሁ ስሩ። በአጠቃላይ 50 ጥያቄዎችን ነው የሚያካትተው። 50ውን ጥያቄ ደጋግማችሁ በመስራት ቀጣይ ዋናውን ፈተና ጥሩ ዝግጅት እንድታደርጉ ከወዲሁ በደንብ ደጋግማችሁ እንድትሰሩ ይሁን። በጣም ቆንጆ ቆንጆ ጥያቄዎች ናቸው። ጥያቄው ጥሩ ከሆነ የሚጠቅማችሁ ከሆነ ያቀረብንላችሁን ያው ፔጃችን ላይ ወደ ብዙ ሰው እንዲሄድ ላይክ፣ ሼር በማድረግ ሌላው ደግሞ ለሰብስክራይብ በማድረግ የሰብስክሪፕሽን ቁጥሩን ከፍ እንድታደርጉልን ከወዲሁ እንጠይቃቸዋለን። እጅግ በጣም እንወዳቸዋለን። ቀጣይ ቆንጆ ቆንጆ የተሻሉ ጥያቄዎችን እንድናቀርብ የእናንተን ሰው ስለሚያስፈልግ እባካችሁ ሰብስክራይብ ያድርጉ። እጅግ በጣም እናመሰግናለን። መልካም ቀን ይሁንላችሁ። ቻናላችን ቤተሰቦች ቪዲዮውን ሰብስክራይብ በማድረግ ጀምሩ። በዚህ ቪዲዮ 50 የሂሳብ ጥያቄዎችን አካተናል። እኔ ስክሮል አደርጋለሁ፣ እናንተ ፓውዝ እያደረጋችሁ ትሰሩ። ጥያቄውን እናንተ ደጋግማችሁ ፓውዝ እያደረጋችሁ ስሩ። የጥያቄው መልስ መጨረሻ ላይ አለ፣ መጨረሻ አስቀምጠናል።
ቻናላችን ቤተሰቦች ሰብስክራይብ አድርጉ። የሂሳብ ጥያቄዎች ቆንጆ ሳምፕል ጥያቄዎች ናቸው። ጓደኞቻችን ሰብስክራይብ ማድረጉ እንዳይረሳ። አዳዲስ ጥያቄዎች በፍጥነት ወደ እናንተ እንዲደርስ ሰብስክራይብ ያድርጉ። በዚህ ቪዲዮ 50 ጥያቄዎችን ያካትት ነው። የቻናላችን ቤተሰቦች ፓውዝ እያደረጋችሁ እንድትሰሩ በተከታታይ ቆንጆ ጥያቄዎችን ሰርተን ለእናንተ ይሆናል ይመጥናል የምንለውን ጥያቄ ስለምናቀርብ ሰብስክራይብ ማድረጉ እንዳይረሳ። አንሰር ኪ መጨረሻ ላይ ይሄ አንሰር ኪ ነው። እነዚህ ጥያቄዎች በጣም ጠቃሚ ናቸው። ደጋግማችሁ ከሰራችሁ ጥያቄዎችን በቀላሉ የሂሳብ ጥያቄዎችን በቀላሉ ፓስ ማድረግ ስለሚቻል ደጋግማችሁ ስሩ። ተመሳሳይ ጥሩ ቆንጆ ጥያቄዎች ወደ እናንተ እንዲቀርብ ሰብስክራይብ እንድታደርጉ አጫጭር ቪዲዮዎች አስቀምጠናል። የኛው ቪዲዮ በአጠቃላይ ይሄን ይመስላል። ጠቃሚ ጥያቄዎች አግኝታችሁ ከሆነ ሰብስክራይብ በማድረግ እኛ ጋር እንድትሆኑ ጠይቃለን። እናመሰግናለን። ውድ የቻናላችን ተከታዮች ዛሬም ቆንጆ ጥያቄዎች ይዤላችሁ መጥቻለሁ። ሰብስክራይብ በማድረግ ጀምሩ። ውድ የቻናላችን ቤተሰቦች ዛሬም ቆንጆ ጥያቄዎች ይዘንላችሁ መጥተናል። ሰብስክራይብ በማድረግ ጀምሩ። ጥያቄውን ስክሮል እናደርጋለን። እናንተ ፓውዝ እያደረጋችሁ እያንዳንዱን ጥያቄ ብትሰሩ ይጠቅማችኋል። ቆንጆ ጥያቄዎች ናቸው። እናንተ ፓውዝ እያደረጋችሁ ጥያቄውን ብትሰሩ ይበልጥ የተሻለ ውጤት ማምጣት የሚቻልበት ቆንጆ ጥያቄዎች ናቸው። ጥያቄ አለው፣ መልስ ተሰርተዋል፣ ዘን ዲስክሪፕሽን አለው። ጓደኞቻችን እነዚህ ጥያቄዎችን ከሰራችሁ ንጋት ጥያቄዎችን በቀላሉ ውጤታማ መሆን የሚቻልበት ጥያቄዎች ናቸው። ቆንጆ ሳምፕል ጥያቄዎች ናቸው። ጓደኞቻችን ፔጃችን ከወደዳችሁ ላይክ፣ ሼር በማድረግ ለሌሎች ተደራሽ እንዲሆኑ እንድታደርጉልን ከወዲሁ ጠይቃለን። ውድ ጓደኞቻችን ይህንን ጥያቄ እናንተ ካያችሁ በኋላ ለሌሎች ተደራሽ እንዲሆን ላይክ፣ ሼር በማድረግ እንድትተባበሩ ውድ ጓደኞቻችን ይሄኛውን ፔጅ ለማሳደግ የእናንተ አስተዋጽኦ ስለሚያስፈልግ ጥያቄውን እየሰራችሁ ለራሳችሁ እንዲጠቀማችሁ ከወደዳችሁ ላይክ፣ ሼር በማድረግ እንድታሳድጉት እንጠይቃለን። ውድ ጓደኞቻችን በተሻለ መልክ እንድንመጣ የእናንተ አስተዋጽኦ ያስፈልገናል። ለጊዜው ስክሮል እያደረግን እናሳያቸዋለን። ቀጣይ ለይበልጥ ደግሞ ውድ ጓደኞቻችን ይሄ ቆንጆ ጥያቄዎች ናቸው። እነዚህን ጥያቄዎች በመስራት ንጋት ላይ ሞር ኢፌክቲቭ መሆን ይቻላል። ብዙ ጥያቄዎች ቆንጆ ጥያቄዎች መርጠን ሰርተን ፖስት እናደርጋለን። ተባበሩ። ላይክ፣ ሼር በማድረግ በተለይ ሰብስክራይብ ብታደርጉ ለእኛ ይጠቅመናል። ብዙ ሰዎች ተደራሽ እንድንሆን ዘንድ ላይክ በማድረግ ሼር በማድረግ እንድተባበሩ ጠይቃለን። ውድ ጓደኞቻችን ይህንን ፔጅ በማሳደግ ሌሎች ተጠቃሚ እንዲሆኑ እናንተም ሰብስክራይብ አድርጉ። ለሌሎችም ሼር ብታደርጉ ላይክ ብታደርጉ ጥያቄዎቹ ቆንጆ ናቸው። ፓውዝ በማድረግ በደንብ ከሰራችሁ ንጋት ጥያቄውን ለማለፍ ቆንጆ ጥያቄዎች ናቸው።
ዛሬ ይሄንን ካልን በቀጣይ በተሻለ መልክ ወደ እናንተ እንድንቀርብ እናንተም ሰብስክራይብ አድርጉ፣ ለሌሎችም ሼር ብታደርጉ ላይክ ብታደርጉ ይበልጥ ተደራሽ መሆን ብንችል ብዙ ነገሮችን ብዙ ጥያቄዎችን በቀላሉ ሰርተን ለሌሎች ተደራሽ እንሆናለን። ይበልጥ ቆንጆ ቆንጆ ጥያቄዎችን መርጠን ለእናንተ የሚሆን ጥያቄዎች እናቀርባለን። ለሌሎች ተደራሽ እንድንሆን ላይክ ሼር ብታደርጉ ሰብስክራይብ ብታደርጉ ለዛሬ የነበረን ይሄን ይመስላል። እጅግ በጣም እናመሰግናለን። በየቀኑ ይሄ ተመሳሳይ ጥያቄዎች ቆንጆ ቆንጆ ጥያቄ ቀድመን ጥያቄውን አይተን ሰርተን ወደ እናንተ የምናቀርብ ነው የሚሆነው። እናመሰግናለን።